መድኃኔ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የተከበሩ አባታችን መላከ ሰላም ቆሞስ አባ ገብረ ሥላሴ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ማህበረ ካህናት፣ ላይካነ ምስጢር ዲያቆናት፣ የተከበራችሁ አረጋውያን አባቶችና አረጋውያት እናቶች፣ የተከበራችሁ የደብራችን ዘማሪያን፣ የተከበራችሁ ወንድሞችና እህቶች፣ ታዳጊዎች ሕፃናትም ጭምር በኃያሉና በገናናው በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር ከዚህ ዕለትና ከዚህ ሰዓት አድርሶ በዚህ ቅዱስ ስፍራ ተሰብስበን ቃሉን እንድንሰማ ለንስሐ እንድንዘጋጅ ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። አትለየንምና ሰአሊተ ምሕረት ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ስሟ ለዘላለም የከበረና የተመሰገነ ይሁን። ለመላእክትም ለጻድቃንም ለሰማዕታትም ለአበው እንደየክብራቸውና እንደየማዕረጋቸው የተከበሩና የተሞገሱ ይሁን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ የዕርገት በዓል በሰላምና በፍቅር በአንድነት አደረሳችሁ አደረሰን። እልል ብላችሁ አምላካችን አመስግኑ። ምክንያቱም ዕርገት ሐሙስ ቢሆንም እስከ ጰራቅሊጦስ ድረስ ስለ ዕርገት ይነገራል። ሊቃውንቱ ስለ ዕርገት ያስተምራል። ቃሉም ስለ ዕርገቱ ነው የተቀመጠው። ስለዚህ ቅዱስ አምላካችን እግዚአብሔር ቃሉን ሰምተን በእናት ቤተ ክርስቲያን ጸንተን እንድንኖር ስለፈቀደልን በድጋሚ ስሙ ለዘላለም የተመሰገነ ይሁን። አርገ እግዚአብሔር በይባል ወእግዚእነ በቃለከ አርገ እያለ ቅዱስ ያሬድ ልበ አምላክ ዳዊት እግዚአብሔር አረገ ማለት ወደ ላይ ወጣ ማለት ነው። ባጭሩ እግዚአብሔር አረገ ማለት ወደ ላይ ወጣ፣ ከፍ ከፍ አለ ማለት ወደ መጣበት የመጣው ከሰማይ የመጣው ተልእኮውን የሰው ልጆች አድኖ ሞትን ድል አድርጎ 40 ቀን ለደቀ መዛሙርቱ እየተገለጠ እያስተማረ እየመከረ ከቆየ በኋላ ወደ ሰማይ ወጣ። በነቢያት ያናገረውን ነቢያትም ይወርዳል፣ ይወለዳል፣ ይሞታል፣ ይሰቀላል፣ ወደ መቃብር ይወርዳል፣ በሦስተኛው ቀንም ይነሳል እያሉ የተናገሩትን ቃል ሁሉ አንዲት ቃል ሳትቀር ፈጽሞ ፈጸምኩ እያለ ጨረስ እያለ አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ለዛ ነው። ስለዚህ በዚህ በዮሐንስ ወንጌል ምዕራፍ 14 ከቁጥር 3 ላይ ስንመለከት ወእነሳክሙ ሀቤ ከመ ተሃልዉ አንትሙኒ ሀቤ ይላል። እኔ ባለሁበት ትኖሩ ዘንድ እኔ ወዳለሁበት ወስዳችኋለሁ። ይህን ቃል እስኪ ከኔ ጋር በሉ። እኔ ካለሁበት ትኖሩ ዘንድ ወደ እኔ እወስዳችኋለሁ። በጣም ደስ የሚለው ቃል ነው። እኔ ካለሁበት ትኖሩ ዘንድ እኔ ደግሞ ወደዚህ እወስዳችኋለሁ። እኔ ወዳለሁበት እወስዳችኋለሁ። ይህን ቃል የተናገረው አምላካችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በሚያስተምርበት ጊዜ ነበር። ነገር ግን እነሱ ብዙን ጊዜ አላስተዋሉትም። ብዙዎቻችን የሚወስድን ሰው አለ። እኔ እረዳሃለሁ፣ እኔ አግዝሃለሁ፣ አይዞህ የሚላቸው አለ አይደል?
ደስ ይለናል አይደል? ልባችን እንደው ባይወስዱን እንኳን አይዟችሁ ቢሉን ደስ ይለናል። ጌታችን አምላካችን ኢየሱስ ክርስቶስ ደግሞ ደቀ መዛሙርቱ ይህች ዓለም የማትረባና የማትጠቅም መሆኗ ሲያስተምራቸው ከኖረ በኋላ እኔ ወደምኖርበት እወስዳችኋለሁ ብሎ ያስተማራቸው ቅዱስ አምላካቸው እግዚአብሔር ወደ ሰማያት ሊያርግ ቀርቧል። እነሱ ደግሞ አላስተዋሉትም። መቼ እንደሚሄድ መቼ ያደርግ ይሆን አላስተዋሉም። እንድናስተውል ቅዱስ አምላካችን እግዚአብሔር ይርዳል። አለማስተዋልን አለመገንዘብን ከእኛ እንዲያርቀን። ስለዚህ ቅዱስ አምላካችን እግዚአብሔር በዚህ በሉቃስ ወንጌል በተነበበው በቅዳሴው ጊዜ በምዕራፍ 24 ከቁጥር 45 ላይ ወከሰተ ልቦሙ ከመ ይለቡ መጻሕፍተ እነሆ አምላካችን እግዚአብሔር ከመጀመሪያው ጀምሮ ያስተምራቸው የነበረው እንዲያስተውሉት እንዲገነዘቡት ልቦናቸውን ገለጠላቸው፣ አይምሯቸውን ከፈተላቸው። ምክንያቱም ከመጣበት ጊዜ ጀምሮ ያስተምራቸው የነበረውን ቃል ለሕዝቡ እንዲነግሩ፣ ለሕዝቡ እንዲያስተምሩ፣ ሕዝቡም እንዲከተላቸው፣ እውነትንም እንዲሰማቸው፣ እውነትን እንዲናገሩ ቅዱስ አምላካችን እግዚአብሔር ምን ነገራቸው? አይምሯቸውን ከፈተላቸው። እግዚአብሔር አምላካችን ቃሉን ሰምተን በልቦናችን አኑረን በአይምሯችን አስቀምጠን ለልጅ ልጆቻችን እንድንመክራቸው ራሳችንን እንድንኖርበት በውስጣችን ያለው ፍቅር እንዲያጸናልን ክህደት፣ ተንኮል፣ አለመግባባትን ከእኛ አስወግዶ የአንድነትን መንገድ እንዲያሳየን ቅዱስ አምላካችን እግዚአብሔር ይርዳል። ስለዚህ እነዚህ ደቀ መዛሙርቱ 120 ቤተሰቡ ምንም እንዳይለያዩ በዚህ ከእርሱ ጋር አብረው እየተማሩ እንዲዘልቁ ያደረገው ቅዱስ አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ ነው። አንድነት ኃይል፣ አንድነት ፍቅር ነው። አንድነት ሰላም ነው። አንድነት ጸጥታ ነው። ክርስቲያኖች አንድነት ከእግዚአብሔር ጋር ያኖራል። ስለዚህ በአንድነት ከነበሩት ደቀ መዛሙርቶቹ ጋር ሆኖ አይምሯቸውን ከፈተላቸው። ከመ ይለቡ መጻሕፍተ መጻሕፍቶቻቸውን የተማሩትን መጻሕፍት እንዲያስተውሉት፣ እንዲመረምሩት፣ እንዲረዱት እርሱን የባሕርይ አምላክ እንደሆነ ከድንግልም እንደተወለደ ሥጋንም እንደለበሰ እንደሞተ እንደተሰቀለ በሦስተኛው ቀንም እንደተነሳ ከተነሳም በኋላ በዝግ ቤት እንደተገለጠላቸው ሰላም እንዳላቸው በተከደነው ወይም በተቆለፈው መቃብር ምንም መቃብሩ ሳይከፈት የተነሳው አምላክ እነሆ ደግሞ በተዘጋው ቤት ገብቶ የባሕርይ አምላክነቱን ቤት እንደገባ ሳይታወቅ የአምላክነቱን ምስጢር እየገለጠ አስተማራቸው። ይህ ነው እግዚአብሔር የአባትነቱ ስራ። አባትነቱ በተዘጋ ቤት መግባት ነው። በተዘጋ አይምሮ መግባት ነው። ሰላም ባጣው እረፍት ባጣው አይምሮ ውስጥ ገብቶ ሰላም መስጠት ነው የእኛ አምላክ ኢየሱስ ክርስቶስ። ስለዚህ የሰላም አምላክ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ልቡናቸውን ከከፈተላቸው በኋላ ምን አደረጋቸው? ወደ ቢታንያ ወሰዳቸው። ነስኦሙ ይዟቸው ወደ ቢታንያ ሄደ። እነሱ ክብብ 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 እያሉ ተከተሉት። አያችሁ ደቀ መዛሙርቱ ክብብ 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 ይላል። እኛ ደግሞ ወደ ቅድስት ቤተክርስቲያን ስንመጣ ክብብ ክብብ የምንለው ማንን መሆን አለበት? መሶበ ወርቁን ጽዋውን ክብብ ክብብ ማለት ነው አይደለም እንዴ? ንቦች አውራቸውን ክብብ ክብብ ብለው ለማንም አያስረኩም እኮ ያስረካሉ። ሽፍን ነው የሚሰጡት ንቦቹ። ስለዚህ እነዚህ ደቀ መዛሙርት ደግሞ ኢየሱስ ክርስቶስን ክብብ ክብብ ሽፍን ሽፍን እያሉ አብረው ሄዱ። እርሱም ደግሞ እያስከተላቸው ሄደ። እያስተማራቸው እየመከራቸው እንዲበረቱ፣ እንዲጠነክሩ፣ እንዳይወላወሉ፣ እንዳይደነግጡ ወሰዳቸው። የእግዚአብሔር ልጆች ሁላችንም እንዳንደነግጥ ይርዳል። በዚህ በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ላይ ስንመለከት ኢይደንግጽክሙ ልብክሙ ይላል። ልባችሁ ምን አይበል? አይደንግጥ። አያችሁ፣ የደነገጠ ሰው ይጠራጠራል። የደነገጠ ሰው ይፈራል። ራሱንም ማመን ያቅተዋል።
አይደለም እንደ ክርስቲያኖች። ስለዚህ እንዳይደነግጡ እንዳይፈሩ እመኑ በእግዚአብሔር አላቸው። አያችሁ ወይ እግዚአብሔር ልጆች፣ በእግዚአብሔር ያመነ ሰው ድንጋጤ ለእሱ አይስማማው፣ ፍርሃት አይስማማው። ፍርሃት የዳቢሎስ ነው። ፍርሃት የዳቢሎስ ነው። የሰው ልጅ አባቱን አይፈራም፣ ያከብራል እንጂ አባቱን ይንከባከባል እንጂ አባቱ የሚለውን ይሰማል እንጂ አይፈራም። ስለዚህ እመኑ በእግዚአብሔር፣ በእግዚአብሔር እመኑ ወእመኑ ብዬ እኔም ወደዚህ ዓለም መጥቼ ከእናንተ ጋር 33 ዓመት እንደኖሩ እንዳስተማርኳችሁ አምላክነቴን እንደገለጥኩላችሁ እናንተ ታውቃላችሁ። አይደለም እንዴ ክርስቲያኖች? ደቀ መዛሙርቱ ያዩት ናቸው የሚያውቁት የሚመሰክሩት። ያየ አይደለም እንዴ የሰው ልጅ የሚያስረዳው? አይደለም እንዴ ክርስቲያኖች? ያየ ያስረዳ፣ የነበረ ይናገር ነው የሚባለው። ሳንኖር ያልነበርንበትን ልናወራ አንችል። እኛ እኮ የምንሰብከው የምንዘምረው የምንቀድሰው አባቶቻችንን አይን አድርገን ነው። የእነሱን አይን ለእኛ አይን አድርገን፣ የእነሱን አንደበት የእኛ አንደበት አድርገን፣ የእነሱን ሃይማኖት የእኛ ሃይማኖት አድርገን ነው የምናስተምረው። ስለዚህ የአባቶቻችን ልጆች ስለሆኑ፣ ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በእኔም እመኑዋል እስመ ውስተ ቤተ አቡየ ብዙ ማኅደር፣ በአባቴ ቤት ወምዕራፍ ወጡ። ግሩም እኮ ነው። በአባቴ ቤት ብዙ ማደሪያና ቦታ አለ። እስኪ ተናገሩ። በአባቴ ቤት ብዙ ማደሪያና ቦታ አለ። ስለዚህ አምላካችን ኢየሱስ ክርስቶስ በአባቴ ቤት ብዙ ማደሪያና ብዙ ቦታ አለ። የማንገፋፋበት እንደዚህ ይቻላል፣ የማንጨቃጨቅበት፣ የማንለያይበት፣ የማንተማማበት በአባቱ ዘንድ ብዙ ማደሪያ አለ። እግዚአብሔር አምላካችን ኢየሱስ ክርስቶስ እንደነገረን ወእነሣእክሙ እኔ ወደምኖርበት ከኔ ጋር ትኖሩ ዘንድ ወደ እኔ ወስዳችኋለሁ ያለው ጌታችን አምላካችን ኢየሱስ ክርስቶስ በአባቴ ዘንድ ብዙ ማረፊያና ብዙ ቤት አለ። እንደዚህ የሚያልፍ አይደል። እገሌ የሚመካበት እገሌት የምትመካበት እኛ የምንመካበት ቤት አይደለም። ሁላችንም በአንድነት በምስጋና የማይጠብ ሁልጊዜ ጨለማውና ብርሃኑ የማይፈራረቅበት ረሃብ የሌለበት፣ ጥም የሌለበት፣ መታረስ የሌለበት፣ መቸገር የሌለበት፣ መሰደድ የሌለበት ቤት ነው ይሄ ቤት። ይሄ ቤት የምንሰደድበት ሳይሆን ክብሩን የምንወርስበት ነው። ሁልጊዜ ክርስቶስ የሚያበራባት፣ ከፀሐይ ብርሃን የማንጠብቅበት፣ ከምድር ሰብል የማንጠብቅበት ሰማያዊ ጸጋ፣ ሰማያዊ ሀብት በራሱ ጠግበን እርሱን የምናመሰግንባት ቅድስቲቱን ከተማ ነው የምንወርሰው። እንደዚህም እያለ የሚነግረን በአባቴ ዘንድ ብዙ ማደሪያና ማረፊያ አለ። እረፍት ላጣችሁ፣ የህሊና እረፍት ላጣችሁ እኔ እረፍት ነኝ። በአንድ በኩል ይቺ ቤተክርስቲያን ማረፊያችን ነች። የአባቴ ቤት እያለ የሚነግረን በዚህ በምድራዊ ታንጻ ሰማያዊውን ጌታ የምትሰብከው ቅድስት ቤተክርስቲያን ናት። እረፍት የሚገኝባት ይቺ እናት ቤተክርስቲያን ናት። ንስሐ ስርየት የሚገኝባት ይቺ ቤተክርስቲያን ናት። አንድነት የሚገኝባት ይቺ ቤተክርስቲያን ናት። ዓለሙን እናውቀዋለን። ተለያይቷል፣ አብሮ አይኖርም። ልደቱ አብሮ ያወራል፣ እልፍ ሲል ግን አይተማመንም። የምንተማመንባት ይቺ እናት ቅድስት ቤተክርስቲያን የቃል ኪዳን እናታችን ቅድስት ቤተክርስቲያን ናት። ሰማያዊቷን ኢየሩሳሌምን የምንመለከታት በዚህች ቅድስት ቤተክርስቲያን ነው። ሰማያዊ አባትነቱን የምንመለከተው በዚህች ቤተክርስቲያን ነው። በዚህች ቤተክርስቲያን ካልሆነ በሌላ በኩል እግዚአብሔርን ልናገኘው አንችልም። ምክንያቱም የተመሰረተችው በመስቀሉ በደሙ ስለተመሰረተች ይቺ ቤተክርስቲያን የሁላችን መዲና፣ መገናኛ፣ መጽናኛ፣ መረጋጊያ ናት። ስለዚህ በዚህች ቅድስት ቤተክርስቲያን ነው ሁላችንም መንግስቱን ልንወርስ የምንችለው ክርስቲያኖች። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው፣ በአባቴ ቤት ብዙ ማደሪያና ማረፊያ አለ።
እግዚአብሔር ማረፊያውን አይንሳ። እግዚአብሔር ቤቱን አይንሳ። ስለዚህ ቤቱን እንዳይነሳ እኛ ደግሞ የሚጠበቅብንን ማድረግ ነው። ወገኖቼ እኔ በምኖርበት ትኖሩ ዘንድ ከኔ ጋር እወስዳችኋለሁ ያለው ቅዱስ አምላካችን እግዚአብሔር ብዙዎቻችን የሚያጽናና፣ ብዙዎቻችን ልባችን ንጹሕ የሚያደርግ፣ ብዙዎቻችን ወደ ቅድስና የሚመልስ ነው። ብዙ ሰዎች ወይ ወደ ካናዳ ወይ ወደ ተለያዩ ቦታዎች እንወስዳችኋለን የሚሉን አሉ አይደለም እንዴ? ስለዚህ እነሱ ግን ሲወስዱን አገሪቱን እንዴት ማክበር እንዳለብን፣ የአገሪቱን ሕግ እንዴት መጠበቅ እንዳለብን ይነግሩናል። ከመሄዳችን በፊት ይነገርና ምክንያቱም ለሀገሪቱ የሚያስፈልገውን ነገር እንድጠብቁ ይሄ መስመር ለእናንተ ተገቢ አይደለም፣ በዚህ መስመር ነው የምትሄዱት ተብለን ነው ምን ይል። ወደ ቅድስት ቤተክርስቲያን ስንመጣ ደግሞ ኢየሱስ ክርስቶስ እወስዳችኋለሁ ሲል በኃጢአት ኑረን አይደለም። ኢየሱስ ክርስቶስ እወስዳችኋለሁ ሲለን በስርቆት ኑረን አይደለም። ኢየሱስ ክርስቶስ እወስዳችኋለሁ ሲለን በቂም በቀል ኑረን አይደለም። በንስሐ ያለነው፣ በሥጋው ደሙ ውስጥ ያለነው፣ በፍቅር የምንመላለሰው፣ በሰዎች ላይ የማናሾፈው፣ ራሳችንን የጠበቅነው፣ ቅድስት ቤተ ክርስቲያን የወደድነው፣ ለቤተ ክርስቲያን የተገባ ነው፣ ለቤተ ክርስቲያን እውነት የተናገርነው ነው ይዞ የሚሄደው። ይሄ መስፈርት አለ። ዝም ብሎ እወስድሃለሁ ሲባል ዝም ብሎ አንድ ሰው መንግሥተ ሰማያት ምድራዊቱን እያየ መንግሥተ ሰማያት ደግሞ የሚጠበቁባት አሉ። 10ቱ ትእዛዛት አሉ። ምን ይላል አምላካችን መድኃኒታችን ኢየሱስ ክርስቶስ? እመስተታፈቅሩኒ እቀቡ ትእዛዜ፣ ብትወዱስ ትእዛዜን ጠብቁ። ትእዛዙ 10 ትእዛዛት ናቸው። ከነዚህ ውስጥ አለመውጣት ነው። ወአነ እስር ወላውየ ይፌኑ ለክሙ ጰራቅሊጦስ ካልአ ዘየኑ ምስሌክሙ እስከ ለዓለም። እኔም አባቴን እግዚአብሔር አብን እለምነዋለሁ፣ መንፈስ ቅዱስንም ጰራቅሊጦስን ይልክላችኋል፣ ለዘላለምም ከእናንተ ጋር ይኖራል። ምክንያቱም ጰራቅሊጦስ ማለት መጽንዒ ማለት ነው። የሚያጸና፣ የሚያረጋጋ፣ ፍርሃትን የሚያስወግድ፣ ጸንተን እግዚአብሔርን እንድንጠብቅ የሚያደርግ፣ ሐሰት እንድንናገር የማይፈቅድ መጽንዒ ነው ጰራቅሊጦስ። መስተፍስሒ ነው፣ ደስ ያሰኛል፣ ልቦናን በመንፈስ ቅዱስ ይሞላል። ጰራቅሊጦስ መስተፍስሒ ነው። ጰራቅሊጦስ ናዛዚ ነው፣ ያረጋጋል። ጰራቅሊጦስ መስተስሪኢ ነው፣ ኃጢአትን ያስተሰርያል። ስለዚህ ይህን ነው እልክላችኋለሁ ያላቸው። ከዚህ በኋላ ደቀ መዛሙርቱን ይዟቸው ሄደ። ወደ ደብረ ዘይት ሄደ። ቢታንያ ሲደርሱ ደቀ መዛሙርቱ ከመካከላቸው ቅዱስ አምላካችን እግዚአብሔር ወልድ እየባረካቸው ከፍ ከፍ አለ። በዚህ ጊዜ ደቀ መዛሙርቱ አብሯቸው ይኖር የነበረው እየመገበ እያጽናና እያረጋጋ አብሮ የነበረው ቅዱስ አምላክ ወደ ሰማይ ከፍ ከፍ ሲል የእነሱን ልብ አብሮ ተወሰደ። ልባቸው አብሮ ከፍ ከፍ አለ። እንዴ ግሩም እኮ ነው! ክርስቲያኖች አብሯቸው ያለው አብሯቸው የኖረው ከፍ ከፍ ሲል ወደ ሰማይ እነሱ ልባቸው ሳይቀር ዓይናቸው ሁሉ ብር ብሎ እሱን ተመለከቱት። ሕያው አምላካቸውን እግዚአብሔር ወልድ ኢየሱስ ክርስቶስን። ከዚያም ባሻገር ወሰገዱለቱ፣ ሰገዱለት፣ አመሰገኑት፣ ደስ አላቸው። ልባቸው አብሮ እያረገ ክርስቶስን ቀና ብለው እየተመለከቱ የርቀት ሳይሆን የርህቀት እየራቀ ከፍ ከፍ እያለ ሄደ። ደመናም ተቀበለችው። መላእክትም እየዘመሩ እያመሰገኑት ወደ ላይ ወጣ። ደመናም ጋረደቻቸው። በዚህ ጊዜ ደቀ መዛሙርቱ ያሉበትን አላወቁም ነበር። ከፍቅሩ የተነሳ፣ ከመምህርነቱ የተነሳ፣ ከተወዳጅነቱ የተነሳ ከዚያው ቆም ብለው ገረማቸው። ልባቸው አብሯቸው ያላል መሰላቸው። እሱ ካደረገ በኋላ እሱን እያመሰገኑ ለመመለስ ሲሞክሩ አንትሙሰ ንበሩ ሀገረ ኢየሩሳሌም፣ እናንተ ግን በኢየሩሳሌም ጸንታችሁ ተቀመጡ፣ እንዳትንቀሳቀሱ የሚለውን ቃል አስተዋሉ። ምን እንዳትሉ?
ኢየሩሳሌምን እንዳትለቁ በአንድ ሆናችሁ ተቀመጡ። አያችሁ ክርስቲያኖች፣ ምን አላቸው ኢየሱስ ክርስቶስ? ኢየሩሳሌምን እንዳትለቁ አለ። ኢየሩሳሌም ሰማያዊት አለች፣ ምድራዊቷ ኢየሩሳሌም ደግሞ ቆዩ የተባሉባት ቦታ። በዚች ቦታ ስትኖሩ ግን እኔ እስካልኋችሁ ድረስ ከቆያችሁ እፌኑ ለክሙ ተስፋሁ ለአቡየ የአባቴን ተስፋ የሚያጽናናችሁን በሕዝቡ ዘንድ የምታስተምሩበትን ፍርሃትን የሚያስወግድላችሁን የሚያጸናችሁን ታላቁን የአባቴን ተስፋ እልክላችኋለሁ። በምን ቆዩ? በኢየሩሳሌም ተቀመጡ። ቅዱስ አምላካችን እግዚአብሔር ቅዱስ ነውና በኢየሩሳሌም ተቀመጡ ሲላቸው ይቺ ኢየሩሳሌም የምታልፍ ናት፣ የምትጠፋ ናት፣ ምድራውያን ነገሥታት የሞሉባት ናት፣ የሌባ የበዛባት ናት። በዚህች ግን ስትኖሩ ወትከውኑ ጽኑዓነ በእንተ ስሜ፣ ስለ ስሜ የተጠላችሁ ትሆናላችሁ። እኔን የጠላው ዓለም እናንተንም ይጠላችኋል። ይቺ ዓለም ግን አላፊ ናት አይደለም እንደ ያሉ ክርስቲያኖች። ስለዚህ ይቺ ዓለም የምትጠቅም የምትረባ አይደለችም። ቅዱስ አምላካችን እግዚአብሔር ለዚህ ነው እኔ በምኖርበት ወደ እኔ እወስዳችኋለሁ ያለ። እመጽእ ኀበ ዳግመኛ እመጣለሁ፣ እኔ በምኖርበትም ወደ እኔ እወስዳችኋለሁ ያለው ቅዱስ አምላካችን እግዚአብሔር ደቀ መዛሙርቱን ብቻ ሳይሆን እኛንም ነው ክርስቲያኖች። ስለዚህ ቃሉን የምንሰማ ወንድሞችስ ቃሌን የሚሰሙት ናቸው፣ እህቶችስ በቃሌ ጸንተው የሚኖሩት ናቸው እንዳለን ቅዱስ አምላካችን እግዚአብሔር ኢየሱስ ክርስቶስ ደቀ መዛሙርቱ በዚያ ቆመው እያሉ መላእክት ነጭ ነጭ ልብስ ለብሰው ይሄ ሲያርግ እንዳያችሁት፣ ይሄ ሲወጣ እንዳያችሁት ዳግመኛ ይመጣል አሏቸው። አያችሁ ቅዱስ አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስን ዳግመኛ ይመጣል። ምን አላቸው? ዳግመኛ ይመጣል። እያድገክሙ እጓለ ማውታ ትኩኑ፣ የሙት ልጆች ትሆኑ ዘንድ አልተዋችሁም። ሳላጽናና ሳላረጋጋ በእኔ ስም ሳትመሰክሩ እንደ ሙት ልጆች እናንተ ፍሩሃን ሆናችሁ ከእውነት እየራቃችሁ ሳይሆን ለእውነት ቁማችሁ እስክታልፉ ድረስ አልተዋችሁም። ሁልጊዜም ከእናንተ ጋር እኖራለሁ እንዳላቸው ቅዱስ አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ ሲያርግ የተመለከቱት ደቀ መዛሙርቱ እንደገና ምን አላቸው? መላእክት ይሄ ሲያርግ ያያችሁት፣ ሲወጣ ያያችሁት፣ ሲመጣ በመላእክት እያስነገረ ነው የመጣው። ሲመጣ በቅዱስ ገብርኤል ነው። ወደ ቅድስት ድንግል ማርያም ሲመጣ በቅዱስ ገብርኤል እያናገረ ነው የመጣው። ሲወለድ ደግሞ በመላእክት ዘንድ ነው ለእረኞች የተነገራቸው። ትንሣኤው ደግሞ ሲነሳ ደግሞ የመቃብሩን ድንጋይ አገለባብጠው የተቀመጡት መላእክት ናቸው። ስለዚህ ሰማያውያን መላእክት በክርስቶስ ታዘው እኛን የሚያጅቡን ሆነዋል። ወገኖቼ እኛን የሚጠብቁን መላእክት ናቸው። ምክንያቱም የምናመልከው እግዚአብሔር ወልድ ኢየሱስ ክርስቶስ ነዋ። ስለዚህ መላእክቱ እስከ መጨረሻው ድረስ እንደሚመጣ የተናገሩት መላእክት ናቸው። የሰው ልጅ አይደለም እዚያ ቆሞ የነገራቸው፣ ያጽናናቸው ይመጣል አላቸው። ወገኖቼ ቅዱስ አምላካችን እግዚአብሔር ወደሚኖርበት ሊወስደን ዳግመኛ ምን ይላል? ዳግመኛ ምን ይላል? ይመጣል። መታደል መታደል ስንቅ ይዘን መጠበቅ አለብን። ስንቅ ያስፈልጋል፣ ልብስ ያስፈልጋል። ሁሉም ነገር ዝግጁ ሆነ ምን ማለት አለብን? እኛ ሲመጣ ክርስቶስ ለመዘጋጀት ለመሳፈር ምን ያስፈልጋል? በዚህ ዓለም የሚያስፈልገው ሁሉ በዚያኛው ዓለም ደግሞ ንጽህና ልብስ ያስፈልጋል። ንጽህና ፍቅር ልብስ ያስፈልጋል። ትሕትና ልብስ ያስፈልጋል። ትሕትና ጫማ መጫመት ያስፈልጋል። የወንጌል ልብስ ያስፈልጋል። ሰማይ ለምድር ያልፍ ወቃሌ ያልፍ፣ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚመጣና እንደሚወስደን የተናገረው ቃሉን የያዙ በቃሉ የጸኑ ቃሉን ተግባር ላይ ያዋሉ በቃሉ የሚኖሩ ቃሉ የሚመራቸው
እነሱ እሱ ሲመጣ ደስ ይላቸዋል። ከመያለቡ እርገተ ጻድቃን እነሆ የቅዱሳንንም ልቦና የቅዱሳንንም እርገት ሊያስታውሰን ወደዚህ ዓለም መጥቶ ሲያርግ፣ ቅዱሳን ግን ሙሉ በኩል ለሄዳቸው ሁሉን ነገር ተዘጋጅተው የሚጠብቁ ቅዱሳን ናቸው። ስለዚህ እኔ በምኖርበት ትኖሩ ዘንድ ወደ እኔ እወስዳችኋለሁ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 3 ላይ ስንመለከት እሱ ወዳለበት እንሄዳለን። የሞት ልጆችም አይደለንም። አምላካችን ኢየሱስ ክርስቶስ ተነስቷል። ስለዚህ የተነሳውን አምላክ ያረገውን አምላክ ነው የምናመልከው የምናመሰግነው። እኩት ወስቡር ለዘላለም የተመሰገነ ወምኩናኑኒ ለትውልደ ትውልድ ግዛቱ ለልጅ ልጅ ወይም ለትውልደ ትውልድ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ምን ይላል? ይመጣል። ወምኩናኑኒ ለትውልደ ትውልድ መንግስቱ ዘላለም። ቅዱስ ያሬድ በጸለድጓው መንግስቱ ዘላለም ነው። 40 ዓመት አይደለም፣ 30 ዓመት አይደለም፣ 10 ዓመት አይደለም። የዚህ ዓለም ነገስታት የተወሰነ ጊዜ ይገዛሉ። እሱ ግን መንግስቱ የማያልቅ ለዘላለም እኛንም አጽንቶ ማኖር የሚችል ብዙ ስፍራ አለኝ አለ። ቅዱስ አምላካችን እግዚአብሔር በመንግስቱ እንዲያስበን በመንግስቱ እንዲያኖረን ቅዱስ አምላካችን መልካም ፈቃዱ ይሆንልን። ካረገ በኋላ በምን ተቀመጠ? በአባቱ ቀኝ ምን አለ? ተቀመጠ። ስለዚህ አምላካችን ቅዱስ እግዚአብሔር በአባቱ ቀኝ እንደተቀመጠ እኛንም ደግሞ በማታልፈው በሰማያዊቷ ኢየሩሳሌም እንዲያኖረን በአንድነት አጽንቶ ቅድስት ቤተክርስቲያንን ወደን በቅድስት ቤተክርስቲያን ጸንተን እንድንጠብቀው ቅዱስ አምላካችን እግዚአብሔር ይርዳ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል